ሰላም ውድ የህይወት ከቤቱ ቤተሰቦቼ እንዴት ናችሁ? ዛሬ ይላችሁ የመጣሁት መጠጥ በጣም ቆንጆ ተወዳጅና ለጤናችን ተስማሚ የሆነ መጠጥ ነው። አሁን አሰራሩን አንድ ባንድ አሳያችኋለሁ። የሚያስፈልጉን ግብአቶች በመጀመሪያ ካሮት ነው። ካሮት በውስጡ ቫይታሚን ሲ እና ቤታ ካሮቲን ስለሚይዝ የፊታችንን ቆዳ እንዲበራና የጠቆሩ ጠብጣቦችን እንዲጠፋ ያደርጋል። የቆዳ መሸብሸብንም ይከላከልልናል። ሌላው የምንጠቀመው ብርቱካን ነው። ብርቱካን በውስጡ የሚገኘው የቫይታሚን ሲ ኮላጅን እንዲመረት ያደርጋል። ይህ ደግሞ ቆዳ እንዳይሸበሸብ ይከላከላል። የቆዳ ጥራትና ብሩህነት እንዲጨምር ያደርጋል። ቁስል ቶሎ እንዲድን ይረዳናል። ለምግብ መፈጨት ስርዓትም ከፍተኛ አስተዋጽኦ አለው። ብርቱካን ከፍተኛ የፋይበር ይዘት ስላለው የሆድ ድርቀትን ይከላከላል። የአንጀት ጤንነትንም ይጠብቃል። ክብደት ለመቀነስ ለሚያስቡ ሰዎች ሆድ ሞልቶ እንዲሰማን በማድረግ ይረዳናል። ዝንጅብል የምግብ መፈጨት ስርዓትን በማሳለጥ ረገድ ወደር የሌለው ነው። ሌላው የዝንጅብል ጥቅም የራስ ቅላችን ላይ የደም ዝውውር እንዲጨምር ስለሚያደርግ የፀጉር ስር እንዲጠነክርና ፀጉራችን በፍጥነት እንዲያድግ ይረዳናል። ሎሚም በተመሳሳይ ለሰውነት ክብደት መቀነስ ከሚያስፈልጉን ውህዶች መካከል አንዱ ነው። ሎሚያችንንም በምታዩት መንገድ ከቆራረጥን በኋላ ሁሉንም በአንድ መፍጫ ውስጥ ከተን ውሃ ጨምረን እንፈጨዋለን። ይህ መጠጥ የሰውነት መርዛማ ነገሮችን በማጽዳት ለክብደት መቀነስና ለቆዳ ጥራት በጣም የሚገርም አስደናቂ ቅንጅት ያለው መጠጥ ነው። ስለዚህ ቤተሰቦቼ ይህንን መጠጥ ሁልጊዜ ተጠቀሙት። መጠጡን በባዶ ሆድ ጠዋት ብትጠጡት ውጤቱ ፈጣን ይሆናል። ዝንጅብል ለጨጓራችሁ የማይስማማችሁ ሰዎች መጠኑን እንድትቀንሱት። ዝንጅብል ደምን የማቅጠን ባህሪ ሊኖረው ስለሚችል የደም ማቅጠኛ መድኃኒት የሚወስዱ ሰዎች ወይም የቀዶ ጥገና ያለባቸው ሰዎች ከመጠን በላይ ከመውሰዳችሁ በፊት ሐኪማችሁን ማማከር አትዘንጉ። በመጨረሻ እንደዚህ በሁለት ዙር ካጣራችሁት በኋላ በእርግጥ እናንተ ቆንጆ ማጣሪያ ካላችሁ በአንድ የሚያጣራላችሁ ካለ በእንደዛ መንገድ ማጣራት ትችላላችሁ። እኔ ግን በሁለቴ ነው ያጣራሁትኝ። ከዛ እንደዚህ ሃይላንዶች ውስጥ ጨምረውና ፍሪጅ ውስጥ አስገብቼ ቢያንስ በትንሹ ለ7 ቀን አስቀምጠዋለሁ ማለት ነው። እናንተ ሁልጊዜ ማዘጋጀት አይጠበቅባችሁ። በዚህ መንገድ ሰርታችሁ ሞክሩት። በጣም ቆንጆና ጤናማ የሆነ መጠጥ ነው። ዛሬው ቪዲዮ ይሄንን ይመስላል። ቤተሰቦቼ ቪዲዮ ከተመቻችሁ ላይክ በማድረግ ሌሎች እንዲደርስ ደግሞ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አሳውቁኝ። በቀጣይ በሌሎች ጤናማ የሆኑ የቪዲዮ ይዘቶች እመጣለሁኝ። ለእስከ ሳምንት መልካም ሳምንት።